ሰላም ሰላም ውድ የቻናላችን ቤተሰቦች እንዲሁም ይህንን ቪዲዮ ለምትከታተሉ በሙሉ እያልን ወደ ዛሬ ቪዲዮአችን እናልፋለን። የዛሬ ቪዲዮአችን የሚሆነው አይፎን ስልክ ኖሯችሁ ስክሪን ሪከርድ ለማድረግ ለተቸገራችሁ ዛሬ መፍትሄውን ይዘንላችሁ መጥተናል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያለን እንዲሁም ላይክ እያደረጋችሁ እያበረታታችሁን ወደ ዛሬው ቪዲዮ እናልፋለን። ስልካችሁን አፕዴት በየጊዜው የምታደርጉ ሰዎች በቅድሚያ ለእናንተ ነው ማሳያችሁ። ኖቲፊኬሽን ሲገባ የምናይበትን ባር ወደ ታች እናወርደውና ከላይ የምናያት የፕላስ ምልክት አለች። እሷን በመጫን ወደ ውስጥ እንዲገባልን እናደርጋለን። ወደ ውስጥ ከገባ በኋላ እንደምታዩት እንግዲህ የኔ ስክሪን ሪከርዴን አውርጄዋለሁ። እዚህ ጋር እንደምታዩት አለ። ላጥፋው ብል ማጥፋት እችላለሁ ማለት ነው። ማይነስ አደርገዋለሁ። እናም እናንተ ግን ስለሌላችሁ እናንተ ከታች የምታዩትን አድ የምትለዋን ትጫናላችሁ። እንዲሁም እዚች ጋር ሌሎችም አማራጮችን ያቀርብላችኋል። አድ ያልተደረጉትንም አድ የምታደርጉበት የተለያዩ አፕሊኬሽኖችንም ጭምር ያሳያችኋል ማለት ነው። እዚች ጋር የምናገኘው ብዙ አይነቶች አፕሊኬሽኖችን እናገኛለን። የምትፈልጉትን አይነት አድ ማድረግ እና በቀላሉ መንገድ ስልካችሁን ወደታች አድርጋችሁ እንድታዩ የሚያደርጋችሁን አማራጭ አቅርቦላችኋል። እዚህ ጋር ነው እናንተ የምታገኙት። እኔ አድ ስላደረግኩት እዚች ጋር አላገኘውም። እዚች ጋር ግን እናገኘው ነበረ እኔ አድ ባላረገው ኖሮ። ለእናንተ ለማሳየት ግን አድ አድርጌው ነው። እዚች ጋር ታገኙታላችሁ። በመቀጠል ስልካችሁን አፕዴት የማታደርጉና አፕዴት የጠየቃችሁ አፕዴት የማታደርጉ ሰዎች ለእናንተ የሚቀመጠው እዛው ሴቲንግ ውስጥ ሲሆን ሴቲንግ ውስጥ በመግባት ስክሮል አድርጋችሁ ኮንትሮል ሴንተር የምትል አለች፣ ችኛዋ በተን ማለት ነው። እሷም በመጫን ወደ ውስጥ ስትገቡ ልክ የፕላስ ምልክትና የኔጌቲቭ ምልክት አለ። የኔጌቲቭ ምልክቱ ለመቀነስ ሲሆን የፕላስ ምልክቱ ደግሞ ለመጨመር ሲሆን ፕላስ ምልክት ጨምር በማለት መንካት ትችላላችሁ። ስክሪን ሪከርዳችሁን በጽሁፍ አግኝታችሁ። ይህ በጣም አጭር መንገድ ነው። ቪዲዮን ከወደዳችሁት ላይክ እንድታደርጉልኝ በአክብሮት እጠይቃለሁ። እንዲሁም ቪዲዮን ከወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ።